እዚህ ካርታ ላይ የምታዩት የቀዝቃዛ ጦርነት የሚመስል የምስራቅ አፍሪካና የጎረቤቶቿ የፖለቲካል አሰላለፍ ነው። ይህ ቅርጽ መያዝ የጀመረው ከፕሪቶሪያ ስምምነት በኋላ ነው። ህወሓትን አንድ ላይ ሲዋጉት የነበረው የኢትዮጵያና የኤርትራ መንግስት ከፕሪቶሪያ ስምምነት በኋላ ግንኙነታቸው እየሻከረ ይመጣል። ብዙም ሳይቆይ የኤርትራ መንግስት ባልተጠበቀ መልኩ ከህወሓት ጋር ጽምዶ የሚባል ህብረት ይፈጥራል። ግንቦት 6 ፖርት ሱዳን ላይ በጽምዶ ስም ኦፊሻል የሆነ የፖለቲካል ስብሰባ ያደርጋሉ። ስብሰባው ላይም የህወሓትና የኤርትራ ኦፊሻሎች፣ የሱዳን ጦር መኮንኖችና የፋኖና የኦላ አባሎች ነበሩበት። እነዚህ አባሎች ምን እንደሚፈልጉ ከፋፍለን እንያቸው። የኢትዮጵያ መንግስትም እነሱን ካውንተር ለማድረግ ምን እየሰራ እንደሆነ በዚህ ቪዲዮ አንድ ላይ እናያለን። መጀመሪያ ግን እንደተለመደው ላይክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ከጽምዶ መስራቿ ኤርትራን ጀምር። የኤርትራ ፍላጎት ትግራይን በፈር ዞን ወይም ጋሻ ማድረግ ነው። ከዛ ከተረፈ ደግሞ ህወሓትን ተጠቅማ የኢትዮጵያ መንግስትን ማዳከምና ሀገሪቷ እንዲስታብላይዝ ማድረግ ነው የምትፈልገው። በኤርትራና በኢትዮጵያ መሀል ጦርነት ቢነሳ ውጊያው ግዛቷ ላይ እንዲሆን ስለማትፈልግ ኢትዮጵያን የሚያዋጋ የሰው ኃይልም ሆነ አቅም ስለሌላት ህወሓትን በጦር መሳሪያና በሎጂስቲክስ እየደገፈች የፌዴራሉ መንግስት ትግራይ ውስጥ ጠምዶ ለማስቀረት ነው የምትሰራው። ሁለተኛዋ ደግሞ ሱዳን ናት። የሱዳን ውስጥ ጦር ኃይሎች መሪ አልቡርሃን በመፈንቅለ መንግስት ስልጣን ከያዘ ጀምሮ ከኢትዮጵያ መንግስት ጋር የነበረው ግንኙነት ብዙም አልነበረም። በህዳሴ ግድብ ዙሪያም ከግብጽ ጎን የቆመው ነገሩ የገረሸው ግን የትግራይ ጦርነት ሲጀመር አልቡርሃን አልፋሽጋን ተቆጣጥሮ የኢትዮጵያ ገበሬዎችን ካባረረ በኋላ ነው። ሱዳንም በተረዋ የእርስ በርስ ጦርነቱ ሲገባ አልቡርሃን የቲዲኤፍ አርሚ 7 ቀጥሮ ሲያዋጋ ነበር። አልቡርሃን ከህወሓት ጋር ያለው ግንኙነት እነሱ ወታደር ያቀርቡለታል፣ እሱ ደግሞ ጦር መሳሪያዎችና ሌላ የሚፈልጉትን ነገር ይልክላቸዋል። አልቡርሃን የኢትዮጵያ መንግስት ለሄሜቲ ድጋፍ ያቀርባል ብሎ ስለሚያምን እንደ ኤርትራ ህወሓትን ተጠቅሞ የኢትዮጵያ መንግስትን ለማዳከም ነው የሚሰራው። ግብጽም በተረዋ በህዳሴ